ሰላም ሙቢራዎች ነን። ዛሬ ደግሞ ይዘንላችሁ የመጣ ነው በጣም ታዋቂውና ተወዳጁ የZ3X ቲም ከጃንዋሪ 2 2026 ጀምሮ በፓንዶራ ቱል ተጠቃሚዎች ላይ ያወጣውን አዲስ ሕግ የተመለከተ ዝርዝር ሁኔታዎችን ነው። አዲሱ ሕግ እንግዲህ በዋነኝነት ፓንዶራ ዩዘር ፖርታል መጠቀም የሚመለከት ሲሆን ይህም ማለት የፓንዶራ ቱል ላይሰንሳችንን ማኔጅመንት ጋር ማስተሳሰር ማለት ነው። በፍጥነት አዲሱ የፓንዶራ ላይሰንስ ማኔጅመንት ሕግ የማይተገብሩ ተጠቃሚዎች ላይ ፓንዶራ ቱልን ከመጠቀም እንደሚያግዱ አስተዋውቀዋል። እኛም ይህንን በመገንዘብ እንዴት እንደምታስተካክሉና አክቲቭ እንደምታደርጉ በዝርዝር ይዘንላችሁ ቀርበናል። ተከታተሉ። በመጀመሪያ ፓንዶራ ቱላችንን እንከፍታለን። ሴቲንግ ውስጥ እንገባና ላይሰንስ የሚለውን ክሊክ አድርገን ላይሰንስ ላይ ያሉትን ሎጊን መግቢያና ፓስወርዱን ወደ ፓድ ወይም ደግሞ ወደ ሌላ ቦታ ኮፒ አድርገን እናዘጋጃለን። Z3X ወደ አዘጋጀልን ፖርታል ሊንክ እንገባለን። ፖርታል ሊንኩን ይኸው ከታች ጽፈንላችኋል። እዛ ውስጥ በመግባት አሁን አዘጋጅተነው የነበረውን ሎጊን እና ፓስወርዱን በተዘጋጀልን ፖርታል ሊንክ ላይ ኮፒ እናደርጋለን። ፔስት እንለዋለን። አምኖት ሮቦት የሚለውን ሰሌክት እናደርግለትና ቬሪፋይ አድርጎ ካለፈልን በኋላ ሎጊን እንለዋለን። ሎጊን ስንለው ይኸው እንደምታዩት Z3X ፓንዶራ ዩዘር ፖርታል አመጣልን። ይሄ ፖርታል የምንለው ነገር እያንዳንዱን የፓንዶራ ቱል እንቅስቃሴዎች መዝግቦ የሚይዝበት ፓስወርድ፣ ኢሜል መቀየር የምንችልበት ማስተሳሰር የምንችልበት ፖርት ነው፣ ወይም ደግሞ ላይሰንስ ማኔጅመንት ሲስተም። እዚህ ላይ ዋና ነገር የሚያስፈልገው እንደዚህ ስንገባ ኢሜል ያላስተሳሰርልን ከሆነ ኢሜል ማስተሳሰር እዚህ ጋር አንድ የተለየ ነገር ዲቫይስ ሬጂስተር ማድረግ እንደጀመሩ ያሳያል። አክሽን ላይ ኢሜይላችንን ሌላ ኢሜይል ሊንክ አንሊንክ ማድረግ እንችላለን። ፓስወርዳችንን መቀየር እንችላለን፣ ኤዲት ማድረግ እንችላለን እና እንድናይበት እነሱም እንዲቆጣጠሩበት ያዘጋጁት ነው የሚመስለው። ከጃንዋሪ 2 2026 ጀምሮ ይህንን በማይተገብሩ ተጠቃሚዎች ላይ የማገድ እርምጃ እንደሚወስዱ ስለተናገሩ እናንተ ይህን በመገንዘብ ቶሎ እየመከርናችሁ በሚቀጥለው ሌላ ጠቃሚና አሪፍ ነገር ይዘንላችሁ እስክንመጣ ድረስ ፎሎ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልን ቻው።